በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የዮሐንስ ወንጌል ጥናት ክፍል 2 ሆኖ የቀጠለው የምዕራፍ 2 ጥናታችን ነው። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ቅዱስ ዮሐንስ ወንጌላዊ እንዲህ በማለት ይጽፋል። በሶስተኛው ቀን በቃና ዘገሊላ ወይም ደግሞ በገሊላ ቃና ሰርግ ነበረ ይላል። የኢየሱስ እናትም በዚያ ነበረች በማለት ይጀምራል። ቅዱስ ዮሐንስ በሶስተኛው ቀን ብሎ መጀመሩም በምዕራፍ 2 ቁጥር 1 ላይ ታያላችሁ። ቁጥር 1 ላይ ነው በሶስተኛው ቀን ያለ። ከየት የመጣ ሶስተኛ ቀን ነው? ቅዱስ ዮሐንስ ወንጌሉን ክሮኖሎጂካሊ ነው የሚጽፈው ብለናል ባለፈው ክፍላችን ላይ። ይህ ሶስተኛ ቀን የቀጠለው ከጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ መጥምቅን ካገኘበት ቀን ነው። በምዕራፍ 1 ወደ መጨረሻው ቁጥር አካባቢ ላይ ስንመለከት በነጋውም ደግሞ ይላል ቅዱስ ዮሐንስ ወንጌላዊ ዮሐንስ መጥምቅ ስላገኘው ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር ያለምን ኃጢአት የሚያስተሰርይ የእግዚአብሔር በግ እነሆ አላቸው ለደቀ መዛሙርቱ ማለት ነው። ሁለቱ ደቀ መዛሙርት የተከተሉት ቀን ማለት ነው። ጌታችን ወደ ዮሐንስ የመጣበት ቀን ነበረ። ከተጠመቀ በኋላ ማለት ነው። ከተጠመቀ በኋላ ተጠምቆ 40 ማልትና 40 ሌሊት በጾም ማሳለፉን በማቴዎስ ወንጌል ተጽፎ ታገኛላችሁ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሙን ጨርሶ ከ40 ቀን በኋላ ተመልሶ ነው ዮሐንስ ያገኘው ነው ያለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ የመሰከረው ማለት ነው። ይህ እንደዛ እንደሆነ የምታውቁት በወንጌሉ ክፍል በዛው ባነበብነው ላይ ባለፈው በተመለከትነው ላይ ስትመለከቱ እንዳጠምቅ የላከኝ መንፈስ ቅዱስ አመልክቶኝ ነው እርሱ የእግዚአብሔር ልጅ መሆኑን ምስክር ነኝ ማለቱን ትመለከታላችሁ። መቼ ነው ያመለከተው? መቼ ነው መንፈስ ቅዱስ ምልክት የሆነው ካላችሁ ከ40 ቀን በፊት ስለነበረ ማለት ነው። እና ሶስተኛ ቀን ብሎ መጥምቁ ዮሐንስ እንዲናገር ያደረገው በሶስተኛው ቀን ያለው ጌታችን መጥቶ ዮሐንስን ካገኘው ሶስተኛ ቀን በኋላ ማለት ነው። ሶስተኛ ቀን በኋላ በገሊላ ቃና ሰርግ ተደረገ ይላል ወንጌላችን ማለት ነው። በወንጌሉ በዚሁ ክፍል ላይ በምዕራፍ 2 ስታነቡ በገሊላ ቃና ሰርግ መደረጉን እመቤታችን በዚያ መገኘቱን ደቀ መዛሙርት መገኘታቸውን የቅድስት ድንግል ማርያምን መገኘት የደቀ መዛሙርቱንም መገኘት ትመለከታላችሁ። በዚህ ሰርግ የወይኑን ማለቅ ወይኑ አልቋል እኮ ብላ እመቤታችን ቅድስት ድንግል ማርያም ምልጃ ማድረጓን በእመቤታችን በቅድስት ድንግል ማርያም አሳሳቢነት ክርስቶስ ውሃውን ወደ ወይን መቀየሩን ከዛ ወደ ቅፍርናሆም መውረዱን ከቅፍርናሆም በኋላ የመጀመሪያውን ፋሲካ ክርስቶስ በኢየሩሳሌም ማድረጉን በምዕራፍ 2 ውስጥ ሙሉ ቻፕተር ውስጥ ምዕራፍ ውስጥ ትመለከታላችሁ ማለት ነው። ቅዱስ ዮሐንስ በሶስተኛው ቀን ያለውን ክፍል አሁን አስቀድመን እንዳየነው ብቻ ቅዱሳን አባቶቻችን early church fathers እንደዛ ብቻ አላዩትም። አንድምታ ወንጌላችን በእርግጥ አሁንም አንድምታ ወንጌላችንም እንደዛ ብቻ ያየው አንድም እያለ በሚተረጉምበት ክፍሉ ላይ አንዱ ያው በሳኒታ በሶስተኛው ቀን ያለው አሁን በቆጠርነው አይነት አቆጣጠር ይቆጥራል። ያው ማለት ዮሐንስን ካገኘው በኋላ ዮሐንስ ጋር ሄዶ ከቆመበት ቀን በኋላ በማለት ይቆጥራል። ሌላው ግን እነ ሲሪል ኦፍ አሌክዛንድሪያ እነ ቅዱስ ቄርሎስ ሚስጥራዊ በሆነ መንገድ የተረጎሙበት መንገድ ነው። የአሌክዛንድሪያው ቅዱስ ቄርሎስ ኮሜንታሪ ኦን ዘ ቡክ ኦፍ ጆን ቡክ 2 ላይ ምን ይላል መሰላችሁ? ይህ ሶስተኛ ቀን የተባለው ጌታ በስጋ የተገለጠበትና ለሰው ልጆች ሁሉ መዳን የታየበት የመጨረሻው ዘመነ ወንጌል ነው። ይህንን በሚስጥር ያመለክተናል በማለት ይናገራል። ሶስተኛ ቀን የተባለው መጨረሻው ዘመን ነው። ምንድነው? መጀመሪያ አለ፣ መሃል ላይ አለ፣ መጨረሻው ዘመን አለ። ቢጊኒንግ
ሚድልና ኢንድ ብሎ ታይሙን ይከፍልና ጊዜያቱን ይከፍልና ቄርሎስ መጨረሻ ዘመን ነው የተባለው። በዕብራውያን ወንጌል እንደተባለው ሶስተኛው ቀን የተባለው መጨረሻው ዘመን ነው በማለት ይናይ ዘመነ ወንጌል መጨረሻው ዘመን ነው ይላል። በዕብራውያን ምዕራፍ 1 ላይ ቅዱስ ጳውሎስ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በመጨረሻም ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ለኛ ተናገረ ማለቱን ትመለከታላችሁ። ቅዱስ ተወዳጁ ሐዋርያ ጳውሎስ ማለት እና ቅዱስ ቄርሎስም ሶስተኛ ቀን የተባለው ይህ ቀን ነው መጨረሻው ዘመን ነው በማለት ይናገራል። አውግስጢኖስ ሶስተኛ ቀን በዓለም ታሪክ ውስጥ ካሉት ሶስት ታላላቅ ዘመናት ውስጥ ሶስተኛውን ያመለክታል ይላል። ተመሳሳይ እንደ ቄርሎስ ማለት ነው። የመጀመሪያው ዘመን ከሕግ በፊት፣ ሁለተኛው በሕግ በሙሴ ጊዜና ሶስተኛው ደግሞ ይሄው የክርስቶስ ዘመን ነው በማለት ይናገራል። ሕገ ልቦና፣ ሕገ ኦሪትንና ሕገ ወንጌልን ሶስት ዘመን ያደርጋል አውግስጢኖስ። ትራክቴት ኦን ዘ ጎስፔል ኦፍ ጆን ትራክቴት 9 ላይ የምትመለከቱት ቅዱስ ቄርሎስ እንዳለው ልክ አውግስጢኖስን በዛ መንገድ ተርጉሞ ውስጥ ትመለከታላችሁ ማለት ነው። እንዲያውም አውግስጢኖስ በኋላ እናየዋለን እንዴት እንደሚከፋፍላቸው፣ ግን በዚህኛው ሶስተኛ ቀን ማለቱ እንደዛ ነው ይላል። እዚሁ ላይ ይዘን በኋላ በሚያመጣቸው ክፍሎች እናያለን። እና በዚሁ በሶስተኛው ቀን በየት ነው ሰርግ የተደረገው? በገሊላ ቃና ሰርግ ነበር ይላል። በገሊላ ቃና ሰርግ ነበር። ክርስቶስ በገሊላ ቃና መጠራቱን ትመለከታላችሁ። ወደ ሰርግ መጠራቱን ትመለከታላችሁ። ወደ ሰርግ ተጠርቶ ደግሞ ሰርጉ ጋር ንቆ እንዳልቀረ ታነባላችሁ። ሰርጉ ላይ እሱም ደቀ መዛሙርቱም እንደተገኙ ማለት ነው። ግን ምን ይላል መሰላችሁ ወንጌሉ? ቀድሞ ገና ምዕራፍ 1 ላይ እናቱ በዛ ነበረች ማለት እዩት። ወንጌላችን የወንጌል አንድምታችን ማለት ነው። እናቱ ቤተ ዘመድ ናት ይላል። ቤተ ዘመድ በመሆኗ በዛ ነበረች፣ ቀድማም በዛ ነበረች ይላል። ቤተ ዘመድም ባትሆን ደግሞ አንድም ይላል አንድምታችን ደግ እናት ስለነበረች ከደግነቷ የተነሳ እሷን አለመጥራት ስለማይቻል ጠርተዋታል ይላል። ስለዚህ ከደግነቷ የተነሳ ተጠርታለች ይላል። ግን እናቱ በዛ ነበረች የሚባለውን ሴንት ጆን ክሪዞስቶም፣ ቅዱስ ዮሐንስ አፈወርቅ እናቱ በዛ ስለነበረች ነው ኢየሱስ የተጠራው። ኢየሱስን እንደ አምላክነቱ ወይም ደግሞ እንደ ታላቅ እንደ የከበረ ማንነት እንዳለው ሳይሆን የተጠራ ይላል። እንደ ተራ ሰው ነው የተጠራው። እናቱ በዚያ ስለነበረች ነው ይላል ቅዱስ ዮሐንስ አፈወርቅ ሆምሊ 21 ላይ ማለት ነው በትርጉሙ ያንን ይላል። ግን ወደ ሰርጉ የመጣው ስለራሱ ክብር ብሎ ሳይሆን ለኛ መልካም ለማድረግ እንደሆነ ደግሞ መመልከት ይገባናል ይላል። የባሪያን መልክ ለመያዝ ያልነቀፈ እርሱ የባሪያዎቹ ሰርግ ላይ ለመታደም አልተሳቀቀም ይላል ቅዱስ ዮሐንስ አፈወርቅ። ክርስቶስ ወደ ገሊላ ቃና በተደረገው ሰርግ ስለመገኘቱ ሲናገር ማለት የአሌክዛንድሪያው ቅዱስ ቄርሎስ የሰው ልጆች ሁሉ ፈጣሪ የሆነው ጌታ ወደ ሰርግ የሄደው የሰው ልጆች ትውልድ መጀመሪያ የሆነውን ጋብቻ ለመቀደስና ከውድቀት በኋላ በጋብቻ ላይ የተጫነ የነበረውን መርገም ለማስወገድ ነው በማለት ወደ ምስጢራዊ መንገዱ ይሄዳል ማለት ነው። ከመጀመሪያ ከጅምሩ ለመቀደስ ነው። የሰው ልጅን መወለጃ መንገድ እርሱን ለመቀደስ ያንን መርገም ያስወግድ ዘንድ ክርስቶስ በዛ ተገኝቷል ብሎ ያምናል ቅዱስ ቄርሎስ ማለት ነው። የኢየሱስ እናት በዚያ ነበረች ስለመባሉ አስቀድሜ እንዳልኳችሁ ቅዱስ ዮሐንስ አፈወርቅ ወንጌላዊ የኢየሱስ እናት በዚያ ነበረች ማለቱ እርሱ አስቀድማ እንደነበረች እርሱም ጌታ እንደ ማንኛውም ዘመድ ወይም ወዳጅ ተቆጥሮ ከእናቱ ጋር አብሮ እንደተጋበዘ ለማሳየት ነው አለ። አያችሁ፣ እንደ ማንኛውም ሰው ነው፣ እንደ ተራ ሰው ሆኖ ነው ክርስቶስ የተጠራው በዛ ሰርግ ላይ። ቅዱስ ቄርሎስ ድንግል ማርያም በዚያ መገኘቷ ለሚደረገው ታምር እንደ አማላጅና እንደ መነሻ ለመሆን ነው በማለት ይናገራል። ያም አማላጅነቷን ጎላ ያደርጋል ቄርሎስ። እርሷ ታምር እንዲደረግ መፈለጓ በልጇ ላይ ያላትን ሙሉ እምነት ደግሞ ያሳያል። እርሷም ደግሞ ምልጃ መጠየቋ በልጇ ላይ ያላት ሙሉ እምነት ነው በማለት ቄርሎስ ኮሜንታውን ዘ ቡክ ኦፍ ጆን ቡክቱ ላይ ይናገራል ማለት ነው። ዮሐንስ ወንጌላዊ ምዕራፍ 2 ቁጥር 2 ላይ ኢየሱስም ደግሞ ከደቀ መዛሙርቱም ወደ ሰርጉ ታደሙ ሲል ይቀጥላል። ቁጥር 2 ላይ
አስቀድመን እንደተናገርነው ቅዱስ ዮሐንስ አፈወርቅ ወደ ሰርጉ የታደመው እንደ ታላቅ ሰው ሆኖ አልተጋበዘም ይላል። ይልቁንም እንደ ተራ እንደሚያውቁት ሰው ነው የጋበዙት። እርሱ ግን ወደ ሰርጉ የመጣው ክብርን ለመቀበል ሳይሆን ለጋብቻ ስርዓት ክብርን ለመስጠትና የሰው ልጅ ታሪክ ለመባረክ ነው ይላል። አየህ፣ በዚህ ሰርግ የሰው ልጅ ታሪክ የተባረከበት ሰርግ ነው። ይህ ሰርግ የሰው ልጆች ታሪክ የጀመረበት የአዲስ ኪዳን አውግስጢኖስ እንዳለው የአዲስ ኪዳኑ የመጀመሪያው ሰርግ ነው ታገኙታላችሁ ማለት ነው። ቄርሎስ የባሪያን መልክ ለመያዝ ያልነቀፈ እርሱ የባሪያዎችን ሰርግ ለመታደም አለመሳቀቁ ምክንያታዊና ተገቢ ነበር ይላል። እርሱ የሰውን ባህሪ ለማደስ የመጣ እንደመሆኑ የሰው ልጅ መገኛ የሆነውን ጋብቻ ይባርክ ዘንድ ተገቢ ነበር በማለት አሁንም አጽንኦት ይሰጣል ቅዱስ ቄርሎስ ማለት ነው። አውግስጢኖስ ምን ይላል? ጌታ ወደ ሰርግ የመጣው በስጋ የታየው እርሱ ራሱ በሰማያት የቤተ ክርስቲያን ሙሽራ መሆኑን ሊያሳየን ነው አለ። እዩት። አሁን ወደ ሚስጥራዊ ነገር ይላል አውግስጢኖስ ምን አለ? የሰርጉ ታዳሚ ክርስቶስ እርሱም ሰርገኛ ነበር አለ። አያችሁ፣ እሱ ሙሽራ ነበር። በስጋ የታየው እርሱ ራሱ በሰማያት ደግሞ የቤተ ክርስቲያን ሙሽራ መሆኑን ሊያሳየን ነው አለ። በዚያ ሰርግ ላይ መገኘቱ ስጋዊ ጋብቻ ንጹህና ቅዱስ መሆኑንም ለመመስከር ነው። አያችሁ፣ ክርስቶስ አሁን በሰርጉ የመገኘቱ ምክንያቶች ሁሉ እነዚህ አባቶች እየነገሩን ነው። የሰው ልጅ መጀመሪያ ልደት ለመባረክ ነው። የጋብቻ ንጹህና ቅዱስ መሆኑንም ለመመስከር ነው አለን አውግስጢኖስ። እና ቅዱስ ቄርሎስ ደግሞ የሰው ልጅ መገኛ የሆነውን ያንን ሰርግ ለመቀደስ ከመጀመሪያ የሰው ልጅ አመጣጥ መልካም ለማድረግ ነው በማለት ይናገራሉ ማለት ነው። ደቀ መዛሙርቱም ደግሞ በዛ እንደነበሩ ትመለከታላችሁ። ቅዱስ ዮሐንስ አፈወርቅ ደቀ መዛሙርቱ አብረው መጠራታቸው ጌታ ገና ታምር ማሳየቱን ከመጀመሩ በፊት ቢሆንም ተከታዮቹ እንደነበሩ ያሳያል ይላል። ምክንያቱም ገና የመጀመሪያው ታምር እንደሆነ ይህንን በቀጣይ ክፍሎች ስለምንመለክ ወንጌላዊ ይህንን የጠቀሰው ጌታ ታምራቱን በሚያደርግበት ጊዜ ምስክሮች እንዲኖሩት መሆኑን ለማመልከት ነው። ምስክሮቹ ነው የተጠሩ ምስክሮች ስለሚሆኑ ለዓለም ምስክር ስለሚሆኑ ይኸው ደግሞ ጽፈው እንዲያስቀምጡልን ስለሚሆኑ ደቀ መዛሙርቱ ይከተሉ ዘንድ የግድ አስፈላጊ ነበር። ቄርሎስ ደቀ መዛሙርቱ ከእርሱ ጋር መገኘታቸው እርሱ በሚያደርገው ታምር አማካኝነት እምነታቸው እንዲጸናና መለኮታዊ ክብሩን እንዲያዩ ነው በማለት በቡክቱ ኮሜንታሪ ኦን ዘ ቡክ ኦፍ ጆን ላይ ይናገራል ማለት ነው። ቅዱስ ዮሐንስ ወንጌላዊ በምዕራፍ 2 ቁጥር 3 ላይ ወይን በጎደለ ጊዜ ኢየሱስ እናት ወይን እኮ የላቸውም ማለች በማለት ወይን እኮ የላቸውም ማለቷን የመጀመሪያ ምልጃዋን በዚህ ክፍል ተጽፎ ታገኙታላችሁ። ቅድስት ድንግል ማርያም ያደረገችው ምልጃ ማለት ነው በወንጌሉ ተጽፎ የምታገኙት ላይ። ቅዱስ ቄርሎስ ኮሜንት ኦን ዘ ቡክ ኦፍ ጆን ቡክ 2 ቻፕተር 1 ላይ ምን ይላል መሰላችሁ? እጅግ ቅድስት ድንግል እጅግ ጥበበኛና አርቆ አሳቢ በመሆኗ ይላል። እጅግ ቅድስት ድንግል አለ ጥበበኛና አርቆ አሳቢ ናት። እርሱንም በመሆኗ አለ ወይኑ ማለቁን በተገነዘበች ጊዜ ሁሉን ማድረግ ወደሚችለው ወደ እርሷ ጌታ ወደ ልጇ መጣች አለ። ጥበበኛና አርቆ አሳቢ በመሆኗ አሁን እመቤታችን ታዳሚ ናት። አለቀ አላለቀ ምንም አሁን እርሷን ደግነቷ ካልሆነ በስተቀር የሚያሳስባት ጉዳይ አይደለም። እርሷ የምትነቀፍበት ጉዳይ አይደለም ስለ ወይኑ ማለቅ። ግን በቃ ደግ ናት፣ እጅግ ጥበበኛና አርቆ አሳቢ ናት፣ ሩህሩህ ናት። ስለሆነች ቅድስት ድንግል ማርያም ወደ ልጇ ሁሉን ወደሚችል ልጇ ወደ እርሱ መጣች አለ በምልጃ ማለት ነው። ኤፍሬም ምን ይላል? ኃይሉ ይገለጽ ዘንድ ወይኑ አለቀ፣ ያለ ዘር የጸነሰችው እርሷ አለ ያለ ወይን ተክል ወይን እንዲሰጥ ጠየቀችው ይላል። ያለ ዘር የጸነሰችው እሷ አሁን ያለ ዘር መጽነሷ ታምር ማድረግ የሚችል ልጇ መሆኑን አንደርስታንድ ስለምታደርግ ስላወቀችው ያለ ወይን ተክል ወይን እንዲሰጥ ጠየቀችው በማለት ይናገራል። ኮሜንታሪውን ዘ ዲያትሰን ምዕራፍ 15 ላይ ማለት 15 ላይ ማለት ነው ቁጥር 5 ላይ ቅዱስ ዮሐንስ አፈወርቅ እናቱ ወይም ድንግል ማርያም በልጇ ውስጥ እንዲህ ያለ ታላቅ ባህሪ እንዳለ እንዴት ልታውቅ ቻለች ብሎ ይጠይቃል። እንደዚህ ብሎ መጠየቅም ተገቢ ነው ይላል ቅዱስ ዮሐንስ አፈወርቅ። እርሱ ወይም ኢየሱስ ገና ምንም ታምር አላደረገም ነበርና እንዴት ይህንን ማድረግ እንደሚችል አወቀች ይላል። ወንጌላውም ኢየሱስ ይህን ምልክት መጀመሪያ በቃና ገሊላ አደረገ ብሎ ተናግሯልና
ይህን ማድረግ ግን እንደሚችል ቀድማ እንዴት አወቀች በማለት ይጀምራል። ይሁን እንጂ ጽንሱ አመጣጡ ራሱና በዚያ ዙሪያ የነበሩት ክስተቶች ስለ እርሱ ታላቅ ሐሳብ እንዲኖራት አድርገዋል አለ ቅዱስ ዮሐንስ አፈወርቅ። ልክ ኤፍሬም እንዳለው ማለት ነው። ያለ ዘር የጸነሰችውን ያለ ወይን እንዲሰጣቸው ጠየቀችው እንዳለ ያለ ወይን አትክልት ወይን እንዲሰጣቸው ጠየቀችው እንዳለው ማለት ነው። አይ በጽንሱ ዙሪያ የነበረው ማለት ያለ ዘራብሲ መጽነሷን ታውቃለች። መላኩ መጥቶ ማሰሩን ታውቃለች። እነዚህ ለእርሱ ታላቅ ሐሳብ እንዲኖራት አድርገዋል ይላል ቅዱስ ዮሐንስ አፈወርቅ። ቅዱስ ሉቃስም ይላል አፈወርቅ ስለ ሕፃኑ የተነገሩትንና የሆኑትን ሁሉ በሰማች ጊዜ እናቱ ግን ይህን ነገር በልቧ ተጠብቀው ነበር በማለት በግልጽ ትልቅ ትርጉም አስቀምጧል ይላል። ቅድስት ድንግል ማርያም ለልጇ የነበራትን ያንን ባህሪያዊ መረዳት አምላክ መሆኑን እንዴት ተረዳች፣ ታምራትን ማድረግ የሚችለው እንዴት ተረዳች የሚለውን ቅዱስ ዮሐንስ አፈወርቅ ሲያብራራ ነው ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 21 ላይ ማለት ነው። ቅዱስ ዮሐንስ ወንጌላዊ በምዕራፍ 2 ቁጥር 4 ላይ ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ ሰዓቴ ገና አልደረሰም አላት። ምልጃ ባቀረበች ጊዜ ጌታ እናቱን አላከበራትም ወይ? አንቺ ሴት ምን አለኝ ማለቱ ምን ማለት ነው? ጊዜ ገና ሳልደረሰም ማለቱ ምን ማለት ነው? ኢየሱስ አንቺ ሴት ካንቺ ጋር ምን አለኝ ማለቱን ትመለከታላችሁ አይደል? አላከበራትም ነው፣ ከክብር ውጭ ነው። የወንጌል አንድምታችንን ስትመለከቱ አንቺ ሴት ይህንን የለመንሽልኝና አላደርግምልሽ ዘንድ ምን አለኝ ካንቺ ጋር አደርጋለሁ እንጂ ማለቱ ነው። ፈቃደኝነቱን ነው ባጭሩ ኮንክሉድ ሲደረግ ፈቃደኝነቱን ነው። ታዲያ ይህንን ላደርግ እንጂ ለምን መጥቻለሁ ማለቱ ነው ይላሉ በብሔራዊ ሊቃውንት በአንድምታ ትርጓሜያቸው ማለት ነው። ሴንት ጆን ክሪዞስቶም ሆምሊ ኦን ዘ ጎስፔል ኦፍ ሴንት ጆን ሆምሊ 21 ላይ ምን ይላል መሰላችሁ? ጌታ እናቱን እንዳከበራት ለመረዳት ቅዱስ ሉቃስ እርሱም ይታዘዝላቸው ነበር በማለት የተናገረውን ቃል ማንም ይስማ ይላል። ቅዱስ ዮሐንስ ደግሞ በመስቀል ላይ በነበረ በወሳኝ ሰዓት እንኳን ለእርሷ እንዴት እንደሚያስብ እንደሚጠብቃት ገልጿልና ምክንያቱም ለዮሐንስ ወንጌላዊ እነሆ ልጅሽ ብሎ ስለሰጣት ማለት ነው። ጌታ ክብር ስለሌለው ለእናቱን ካለማክበር አንጻር እንዳልሆነ እንድትመለከቱ በማለት ቅዱስ ዮሐንስ አፈወርቅ ይህንን አጽንኦት ይሰጣል ማለት ነው። ቅዱስ ቄርሎስ ለምን ይህንን አለ ለሚለው ምክንያቱ ጌታ ወደ ምንም አይነት ተግባር ለመግባት አይቸኩልም። ምክንያቱም ምንም ነገር ባልጠየቀ ሰው ፊት እንደ ታምር ሰሪ ሆኖ ለመታየት አይፈልግምና ምክንያቱም ባለቤቶቹ አልጠየቁምና ነው። ፈቃድን አያስገድድምና ለማለት ነው ሲሪል ኦፍ አሌክዛንድሪያ እንደዛ የሚለው። በእርግጥም እርሱ የሚጠይቁትን እንጂ ተራ እንዲመለከቱት የማድረግ ፍላጎት ያላቸውን ደግሞ ለማስደሰት ከመጣ ይልቅ ድሆች ያስፈልጋቸው የነበሩትን እስኪጠሩት ድረስ ይጠብቃል። ይህ በወንጌል የምናየው እውነታ ሆኖ ስለተገለጸ ማለት ነው። ጸጋን የሚሰጠው ተራ ተመልካቾችን ሳይሆን ይላል። ጸጋ የሚሰጠው ለተራ ተመልካቾች ሳይሆን የሚያስፈልጋቸውን ለመቀበል ለሚመጡ ድሆች ነበርና፣ ስለዚህ እነዚህ ሰዎች ወይን ያለቀባቸው ሰዎች አልጠየቁትምና ነው። በሴንት ሲሪል ኦፍ አሌክዛንድሪያ ጊዜ ገና ነው ማለቱን ጨምሮ ስለሚተረጉም ማለት ነው ቅዱስ ቄርሎስ አፈወርቅ ይህንን የተናገረው በጊዜ ቁጥጥር ስር ስለሆነ አይደለም፣ በጊዜ ቁጥጥር ስር አለመሆኑን ለማሳወቅ ነው። ጊዜያትና ወቅቶቹ የፈጠረ እርሱ እንዴት ለጊዜ ይገዛል? ነገር ግን ሰዓት ሲል ጊዜ ሲል አለ። የሚጠቅሰው የሚሰቀልበትን ጊዜ ወይም ደግሞ ታምራቱን ለሁሉ በሚታወቅበት መንገድ የሚገልጥበትን ጊዜ ነው። ማለት ታምራቶቹን ገና ለወደፊት በወንጌል ክፍል ውስጥ የተዘረዘሩትን ታምራት ሁሉ ገና በየጊዜው ያደርጋቸዋልና የምታወቅበት የምገለጥበት ጊዜ ገና አልደረሰም። ሴንት ጆን ክሪዞስቶም ቅድስት ድንግል ማርያም ልጇ ለዓለም እንዲገለጥ ፈልጋ ነበር የሚልበት ክፍልም ስላለ በዚሁ ክፍል ማለት ልጇ ለዓለም እንዲገለጥ ፈልጋ ነበር። ወንድሞቹ ራስን ለዓለም ግለጥ ብለውታል። በወንጌል ስትመለከቱ ራስን ለዓለም እንበል ግለጥ ብለውት ነበር። ልክ ቅድስት ድንግል ማርያም እንደዚህ አይነት ሐሳብ ነበራት ይላል ሴንት ጆን ክሪዞስቶም። ስለዚህ ለዓለም እንዲገለጥ ፈልጋ ነበር፣ በታምር በኩል እንዲገለጥ ፈልጋ ነበር እና እርሱን ነው ቅዱስ ዮሐንስ አፈወርቅ ያን እያብራራ ስለነበረ ነው ታምራቱ ለሁሉም በሚታወቅበት መንገድ የምገልጥበት ጊዜ ገና ነው ያላት አለ። አውግስቲኖስ ትራክቴት ኦን ዘ ጎስፔል ኦፍ ጆን ትራክቴት 8 ላይ ምን ይላል መሰላችሁ? እንደ ሥጋ ከዳዊት ዘር እናት የነበረው እርሱ እንደ አምላክነቱ ግን እናት አልነበረው። አምላክ በሆነበት ባህሪው እናት የለችውምና በመለኮቱ ትእዛዝ የለበትም ይላል።
ያያችሁ ትእዛዝ የለበትም። ቅድስት ድንግል ማርያም ልክ እንደ ማዘዝ አይነት አደረገች አይነት ሴንስ ይሰጣል ማለት ነው አውግስጢኖስ። ግን በመለኮቱ ትእዛዝ እንደሌለበት ለማመልከት ነው። አንድምታ ትርጓሜያችንን ይህን በግልጽ ያስቀምጣል። በመለኮቱ ትእዛዝ የለበትምና ጊዜ ገና አልደረሰም አለ ማለት ለሁሉም ጊዜ ያለው ተብሎ እንደተጻፈ በመክብብ መጽሐፍ ለሁሉም ጊዜ እያንዳንዱ በእግዚአብሔር ዘንድ የታወቀ ጊዜ በመለኮት ዘንድ የሚሰራበት የታወቀ ጊዜ ስላለው ይህንን አላት። ስለዚህ ምን ይላል ቀጠል አድርጎ ዮሐንስ ወንጌላዊ በምዕራፍ 2 ቁጥር 5 ላይ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው ይላል። ቅዱስ ዮሐንስ አፈወርቅ እርሱ የሰጠው መልስ ፈጽሞ አለማድረግ ሳይሆን ጊዜውን የማዘግየት ያህል እንደሆነ ተረድታ ነበር። ይህንን ስትል አያችሁ። አሁን ቅድስት ድንግል ማርያም ለምንድነው አሁን ነቅፋት ቢሆን ወይም ደግሞ አጌንስት ከሆነ የነበረው የክርስቶስ መልስ ከእናቱ ልመና ወይም ደግሞ ካቀረበችው ጥያቄ የተቃረነ ከነበረ ለምን ትእዛዝ ሰጠች ቅድስት ድንግል ማርያም ለአገልጋዮች የሚላችሁን ሁሉ አድርጉ ለምን አለች? ቅዱስ ዮሐንስ አፈወርቅ እርሱ የሰጠው መልስ ፈጽሞ አለማድረግን ሳይሆን ወይም ደግሞ አጌንስት የሆነ መልስ አይደለም የሰጣት፣ ጊዜውን የማዘግየት ያህል እንደሆነ ተረድታ ነበር። ስለዚህም የእርሱን ቸርነት ስለምታውቅ አለ የሚላችሁን አድርጉ አለቻቸው በማለት ይናገራል። ቄርሎስ ድንግል የታምሩ ጊዜ መቅረቡንና ልመናዋ ፈጽሞ እንዳልተናቀ በመረዳት አለ አገልጋዮችን ለትእዛዝ ዝግጁ እንዲሆኑ አዘዘች በማለት ይናገራል። አያችሁ ታምሩ ተሰማ፣ የለመነችው ልመና ተሰምቶላታል። ይህን ደግሞ አውቃለች አለ ቄርሎስ። ስለዚህም ለአገልጋዮቹ ለትእዛዙ ዝግጁ እንዲሆኑ አዘዘች በማለት ይናገራል። ስለዚህ ምን አደረጉ? ቁጥር 6 ላይ የአይሁድም እንደሚነጹበት ስርዓት 6 የድንጋይ ጋኖችን በዚያ ተቀምጠው ነበር። እያንዳንዳቸው 2 ወይም ደግሞ 3 እንስራ ይይዙ ነበር ተብሏል። እንደ አይሁድ የማንጻት ስርዓት የነበሩትን 6 የድንጋይ ጋኖች ማለት ነው። ቅዱስ ዮሐንስ አፈወርቅ ወንጌላዊ እንደ አይሁድ የመንጻት ስርዓት ይላል አለ። እንደ አይሁድ እንደሚነጹበት ስርዓት ማለቱ ላይ በከንቱ አይደለም። ነገር ግን እነዚያ ማሰሮች ለወይን ሳይሆን ለውሃ መገልገያ ብቻ ይውሉ እንደነበር ለማሳየት ነው። አያችሁ፣ የመንጻት ስርዓታቸው በውሃ ነው የነበረው። ይህም ማንም ሰው ወይኑ በማሰሮ ውስጥ ቀድሞ ተርፎ ነበር ብሎ እንዳይጠራጠር ነው በውሃ እንዲሞሉ የተደረገው። ውሃ እንዲሞሉ ነው የተደረጉት እንስራዎቹ ማለት ነው። እንደ አይሁድ የመንጻት ስርዓት 6 ጋኖች ይደረደሩ ነበረ ነው። አውግስጢኖስ እነዚያ 6 የውሃ ማሰሮች የዓለምን 6 ዘመናት ከአዳም ጀምሮ እስከ ክርስቶስ ድረስ ያሉትን ያመለክታሉ ይላል። አሁን ወደ ምስጢራዊ ክፍል ይሄዳል። ዮሐንስ አፈወርቅ ሊተራል ኢንተርፕሪቴሽኑን እንደው አንጾኪያ ትምህርት ቤት እንደተማረ እንዳንድ ሊቅ ሊተራል ኢንተርፕሪቴሽኑን ቀጥታ የቃል በቃል ትርጓሜውን ቢሄድም አውግስጢኖስ ወደ ምስጢራዊ ትርጓሜው ይሄዳል። ምን ይላል? 6ቱ ድንጋዮች 6ቱ ዘመናት ናቸው በማለት ይናገራል። እነርሱም ዘመናት በነቢያት ውሃ የተሞሉ ቢሆኑም ክርስቶስ መጥቶ ትርጉማቸው ወደ ወይን እስኪለወጥ ድረስ ለሰው ልጆች እንደ ወይን የሚጣፍጥ ደስታ አልነበራቸውም ይላል። 6ቱ ዘመናት አውግስጢኖስ እያላቸው ያሉ 6ቱ ዘመናት እነማን ናቸው? እንደ አውግስጢኖስ ሐሳብ ከአዳም እስከ ኖህ አንድ ማለት ነው። ከኖህ እስከ አብርሃም ያለው 2ኛ ጋን በሉት። እንደ 3ኛ ጋን ከአብርሃም እስከ ዳዊት ያለው ዘመን ነው። እንደ 4ኛ ጋን ከዳዊት እስከ ባቢሎን ምርኮ ያለው ጊዜ ነው። ከባቢሎን ምርኮ እስከ ዮሐንስ መጥምቅ ያለው 5ኛ ጋን ነው። ከዮሐንስ መጥምቅ በኋላ ያለው እስከ ዓለም ፍጻሜ ያለው 6ኛ ጋን ነው። እንደ አውግስጢኖስ ሐሳብ ማለት እንደ አውግስጢኖስ ሐሳብ እነዛ ዘመኖች ናቸው፣ 6ቱ ዘመኖች ናቸው አለ። እነዛ ዘመኖች ክርስቶስ መጥቶ ትርጉማቸውን ከውሃ ወደ ወይን እስኪለውጥ ድረስ ለሰው ልጅ ጣዕም ያልነበራቸው ዘመኖች ናቸው በማለት ትራክቴት ኦን ዘ ጎስፕሎችን ትራክቴት ላይ ይናገራል ማለት ነው። ቁጥር 7 ላይ ዮሐንስ ወንጌላዊ እንዲህ ብሎ ይጽፋል። ኢየሱስም ጋኖቹን ውሃ ሙሏቸው አለ፣ እስካፋቸው ሙሏቸው ብሎ አዘዛቸው፣ እንዳዘዛቸው አደረጉ ማለት ነው። ቅዱስ ዮሐንስ አፈወርቅ እርሱ ራሱ ውሃን እንዲያመጡ አላዘዘም፣ ነገር ግን አገልጋዮችን አዘዛቸው ይላል። እርሱ ራሱ ውሃን እንዲያመጣ ምንድነው አገልጋዮች ናቸው ውሃውን እንዲያመጡ የታዘዙት፣ ውሃውን እንዲሞሉት የታዘዙት። ይህም ይላል ቅዱስ ዮሐንስ አፈወርቅ ታምሩ በእርሱ እጅ የተከናወነ መሆኑን እንዲመሰክሩና ምንም አይነት ማታለል እንደሌለበት እንዲያውቁ ነው በማለት ይናገራል አፈወርቅ። ቁጥር 8 ላይ ወንጌላዊ ዮሐንስ አሁን ቅዱትና ለሰርግ አዘጋጁት ስጡት አላቸው። ለሰርጉ ዋና አዘጋጅ ይመራ ለነበረው ማለት ነው። ሰጡትም ተብሎ ተጽፏል። ቁጥር 8 ላይ ለአሳዳሪው የሰጡትን ማለት ነው። ለአሳዳሪው ስጡት ተባሉ፣ ሰጡትም።
ከሰጡት በኋላ አሳዳሪው ምንድነው ያለ? አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን ምልክት መጀመሪያ በቃና ገሊላ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል እስከ ቁጥር 11 ላይ ያለው ማለት ነው። ቄርሎስ እርሱ ለተፈጥሮ ሕግ አይገዛም ይላል። ይልቁንም ተፈጥሮ ለፈጣሪዋ ትገዛለች እንጂ ውሃ ወደ ወይን የተለወጠው በቃሉ ኃይልና በማይመረመር መለኮታዊ ስራው ነው በማለት ይናገራል። አፈወርቅ አሳዳሪው ይላል ከወዴት እንደመጣ አለማወቁ የሚሰጠው ምስክርነት እውነተኛና የማያዳላ እንዲሆን አድርጎታል ይላል። አያችሁ ወይኑ ከየት እንደመጣ አለማወቁ። ምክንያቱም ወይኑ ከየት እንደመጣ ባያውቅም የወይኑ ጥራት ግን መረዳት ይችል ነበር። የወይኑ ጥራት ማለት የወይኑ ጥፍትና ማለት ነው። ስለ ወይኑ ጥፍትና ተናግሯልና አውግስጢኖስ የቀድሞው ብሉይ ኪዳን በጊዜው መልካም ነበር አለ። ነገር ግን አሁን የቀረበው የክርስቶስ ወይን ወንጌል ከሁሉ ይበልጣል አለ። አሁን እንዴት ነው ያለፈው ወይን ማለት ብሉይ ኪዳን ነው ብሎ ይመስላል አውግስጢኖስ። አሁን ክርስቶስ የቀየረው ወይን ማለት ያላለቀው ማለት ነው። ቅድስት ድንግል ማርያም ያለቀው ወይን ላይ የለመነችው ልመና ማለት ብሉይ ኪዳን ማለት ነው። ብሉይ ኪዳንን ይወክላል። በቅድስት ድንግል ማርያም እናቱ በዚያ ነበረች የተባለችው ዩት እዛ ሰርግ ላይ ነበረች ማለት በብሉይ ኪዳን ምሳሌ እናቱ እዛ ነበረች እና ይሁንልኝ ብላ የተቀበለችው ቅድስት ድንግል ማርያም በዛ ነበረች የተባለችው ቅድስት ድንግል ማርያም ናት። በእርሷ አማካኝነት ደግሞ ወይን እኮ የላቸውም በሚለው ወይኑን መቀየሩ ወንጌልን ከእርሷ ስጋ ቅዱስ ስጋን ከቅድስት ነፍስን ወስዶ ከተዋህዶ አዲስ ኪዳንን ወንጌልን መስጠቱን በሚስጥር በኩል አውግስጢኖስ ይነግረናል። ጌታችን መልካሙን ወይን እስከ መጨረሻ ሰዓት አቆይቶልናል፣ ወንጌል ነው ይለናል አውግስጢኖስ ማለት ነው። ቅዱስ ዮሐንስ አፈወርቅ የሁለተኛው ወይን ጌታው ከውሃው ወደ ወይን የቀየረው ለምን ከመጀመሪያው ወይን ይልቅ ጣፈተ ለሚለው መልስ አለው። ምን ይላል? የጌታ ታምራት እንዲህ ያለ ልዩ ባህሪ ያላቸው ይላል። ጌታ የሚያደርጋቸው ታምራት እንደዚህ ያለ ልዩ ባህሪ ያላቸው በተፈጥሮ ከሚገኙት ነገሮች ጥራት እጅግ የላቁና የደመቁ ይሆናሉ በጌታ በኩል የሚደረጉ ታምራት በማለት ይናገራል። መጀመሪያ አደረገው ስለተባለው ኢየሱስም ይህንን ምልክት መጀመሪያ በገሊላ ቃና አደረገ ስለመባሉ ቄርሎስ ይህ መጀመሪያ ታምር ነበር። ይህም ክብሩን ለመግለጥ ደቀ መዛሙርቱም እርሱ የእግዚአብሔር ልጅ መሆኑን እንዲያምኑ ለማድረግ የተደረገ ታምር ነበር በማለት ይናገራል። ቅዱስ ዮሐንስ አፈወርቅ ክብሩን ለገለጠ ሲል መለኮታዊ ኃይሉና ስልጣኑን አሳየ ማለት ነው ይላል። መለኮታዊ ኃይሉን ስልጣኑን ማሳየቱ ነው። በዚያም ምክንያት ደቀ መዛሙርቱ አስቀድመው ተከታዮቹ የነበሩ ቢሆኑም አሁን ግን እምነታቸው ይበልጥ በረታና ጸና፣ በእርሱም አመኑ ይላል። ቅዱስ ጄሮም ጌታ በታሪክ ውስጥ ወይም ደግሞ በወንጌላት ውስጥ ከተመዘገቡት ውስጥ አንድ ጊዜ ብቻ ሰርግ ላይ ተገኝቷል ይላል። የተጠራው አንድ ጊዜ ነው። ይሄ ደግሞ ወደ ሰርግ አንድ ጊዜ ነው ለምን የሚል ምክንያት ይሰጣል። ሴንት ጄሮም ሌተር 48 ላይ ማለት ነው። ጌታ በሰርግ ላይ የተገኘው አንድ ጊዜ ብቻ ነው አለ። ይህም አንዲት ሴት ባሏ በሕይወት እስካለ ድረስ ማግባት ያለባት አንድ ጊዜ ብቻ መሆኑን ያስተምረናል በማለት ቅዱስ ጄሮም ይናገራል። ከዚህም በኋላ ይለናል ቅዱስ ዮሐንስ ከእናቱና ከወንድሞቹ ጋር ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ፣ በዚያ ጥቂት ቀን ተቀመጡ ይላል። ሊቁ ኦሪገን ወደ የት ወረዱ ነው ያለው? ወደ ቅፍርናሆም ወረዱ። ኦሪገን ምን ይላል መሰላችሁ? ቅፍርናሆም ማለት የሥራ ቦታ ማለት ነው ይላል። ኮሜንታሪ ኦን ዘ ቡክ ኦፍ ጆን ቡክ 10 ላይ ማለት ነው። ስለዚህ ይላል ኦሪገን በወይኑ ከተገኘው ደስታ በኋላ መድኃኒታችን አለ በወይኑ ከተገኘው ደስታ በኋላ ማለት በሰርጉ ማለት መድኃኒታችን ከእናቱና ከደቀ መዛሙርቱ ጋር በመሆን ፍሬ የሚገኘው ለም በሆነ እርሻ መስክ ላይ መሆኑን ለደቀ መዛሙርቱ ለማሳየት ወደ ስራ ቦታ መግባት ነበረበት አለ። ነፍስ እንድትጸንስና ፍሬ እንድታፈራ የሚያደርጋት መንፈስ ቅዱስ ነው። በተጨማሪም በዚህ ተገኝተው ተጠቃሚ ለመሆን ለመባረክ ፈቃደኛ የነበሩት ሁሉ መነቃቃት ፈልገው ነበረ።
ወደ ስራ ቦታ ወረደ፣ ወደ ቅፍርናሆም ወረደ ተብሏል። ምክንያቱም ቅፍርናሆም ማለት የስራ ቦታ ማለት ነውና ይላል ኦሪገን። ከወንድሞቹ ጋር ወረደ መባሉ ትመለከታላችሁ። አውግስጢኖስ ወንድሞቹ የሚለው ቃል ከቅድስት ማርያም በስጋ ዝምድና ያላቸውና በዚህ ምክንያት የእርሱ ወንድሞች ተብለው የሚጠሩት ሁሉ እንደሚያካትት ያስረዳል። አውግስጢኖስ ለዚህ ማስረጃ ይሆን ዘንድ ቅዱሳት መጻሕፍትን በብዙ ይጠቅሳል። የአብርሃም ወንድም አብርሃም ለሎጥ ወንድሙ መባሉን፣ የአብርሃም የወንድሙ ልጅ ነው ሎጥ ግን ወንድሙ ተብሎ ተጠርቷል ይላል። እንዲሁም የያዕቆብ አጎት የሆነው ላባ ወንድሙ ተብሎ ተጠርቷል። ከዚህ በተጨማሪ ጌታ ስለ ደቀ መዛሙርቱ ሲናገር ወንድሞች ብሎ ጠርቷቸዋል። ከዚህ አንጻር ነው ወንድሞቹ ተብለው የተጠሩ የእመቤታችን የስጋ ዘመዶች በማለት ይናገራል አውግስጢኖስ ማለት ነው። ወደ ቅፍርናሆም የሄደው ሁልጊዜ ታምራትን በማድረግ ብቻ ሳይሆን አንዳንድ ጊዜ ደግሞ እንደማንኛውም ሰው በመመላለስ ትሕትናውን ሊያሳየን ነው አለ ሴንት ጆን ክሪሶስቶም ደግሞ ቅዱስ ዮሐንስ አፈወርቅ። በዚያም ጥቂት ቀን ብቻ የተቀመጠው አለ በቅርቡ ወደሚመጣው በዓል ፋሲካ ለመሄድ ስለፈለገ ነበር በማለት ይናገራል። ስለፈለገ ነበር በማለት ቅዱስ ወንጌላዊ በምዕራፍ 2 ቁጥር 13 ላይ አይሁድ ፋሲካ አቀርቦ ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። የማን ፋሲካ ቀርቧል? ይሄ ፋሲካ የመጀመሪያው ፋሲካ ነው። ወንጌል አንድምታም እንደሚነግረ ዮሐንስ ወንጌላዊ 4 ፋሲካዎችን ይቆጥራል። አራተኛው ፋሲካ ላይ ነው ክርስቶስ የተያዘው። ይህኛው ፋሲካ የመጀመሪያው ፋሲካ ነው፣ ክርስቶስ ወደ ኢየሩሳሌም የወጣበት ፋሲካ ማለት ነው። ቅዱስ ዮሐንስ አፈወርቅ ወደ ኢየሩሳሌም የወጣው ሕግን የሚያከብር መሆኑንና ለማሳየትና ለሕጉ ተቃዋሚ አለመሆኑን ለመግለጽ ነው ይላል። በዚህ ወቅት ታላላቅ ስራዎችን በሕዝቡ ፊት ይሰራ ዘንድ ወደ ከተማይቱ ሄደ፣ ወደ ኢየሩሳሌም ሄደ በማለት ይናገራል። ስለዚህ ቅዱስ ዮሐንስ ወንጌላዊ ምዕራፍ 2 ቁጥር 14 15 ላይ በመቅደስም በሬዎችንና በጎችን እርግቦችንም የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ። የገመድ ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ጠረጴዛቸውንም ወንበራቸውን ገለበጠ በማለት ይናገራል ወንጌላዊ። ቅዱስ ዮሐንስ አፈወርቅ ጌታዬን ያደረገው በመለኮታዊ ስልጣኑ ነው። ማንም ሳይቃወመው እንዲህ ያለ ታላቅ ሕዝብ ማባረሩ በእርሱ ውስጥ ያለው መለኮታዊ ኃይልና ግርማ ያሳያል ይላል። ጀሮም በጣም በመገረም ከታምራት ሁሉ የሚበልጥ ታምር ቤተ መቅደሱን ያጸዳበት ታምር ነው ይላል ጀሮም። ምክንያቱም ብዙ ሰዎች ብዙ ባለሀብቶች ሲኖሩ፣ በሊቃነ ካህናቱ ሲኖሩ፣ ብዙ ነጋዴዎች ሲኖሩ ማንም አልተቃወመውም ነበር። ይህን ደግሞ ቅዱስ ዮሐንስ አፈወርቅ እንዳለው ያለውን መለኮታዊ ኃይልና ግርማ ነው የሚያሳየው። አውግስጢኖስ ያ የገመድ ጅራፍ ከኃጢአታችን የተሰራ ጅራፍ ነው ይላል። ያያችሁ የኃጢአታችን ጅራፍ ነው ይላል። ኃጢአታችንን እንደ ገመድ ተተብትቦ ራሳችንን እንደሚገርፍ ሁሉ ሆኖብን ነበር ይላል አውግስጢኖስ። ጌታም ቤተ መቅደሱን ነፍሳችንን ከርኩሰት ለማንጻት ጅራፍ አበጀ በማለት ይናገራል ማለት ነው። ዮሐንስ በቁጥር 16 ወንጌላዊ ማለት ነው እንዲህ ብሎ ይቀጥላል። እርግብ ሻጮችንም ከእነዚያንም ከዚያ ውሰዱ፣ የአባቴንም ቤት የንግድ ቤት የነጋዴዎች ዋሻ አደረጋችሁት አላቸው ይላል። ቅዱስ ቄርሎስ እግዚአብሔርን አባቴ በማለት መጥራቱ እርሱ የአብ የባህሪ ልጅ መሆኑን ለመግለጽ ነው ይላል። መቅደሱ የእግዚአብሔር ቤት ከሆነ እርሱ ደግሞ የቤቱ ባለቤት ልጁ ነው ይላል። የቤቱ ባለቤት ልጅ ነው በማለት ይናገራል። አፈወርቅ እነርሱን ሲገስጻቸው የአባቴ ቤት አለ እንጂ የኛ ቤት አላለም ይላል። የአባቴ ቤት አለ እንጂ የኛ ቤት አላለም። በዚህም ከእነርሱ የተለየና የላቀ መሆኑን ከእግዚአብሔር ጋር ያለውን የባህሪ አንድነት ገለጠ በማለት ይናገራል። አያችሁ የአባቴን ቤት አለ፣ ቤታችንን አላለ ቅዱስ ዮሐንስ አፈወርቅ እንዳለው። ስለዚህ የባህሪ ልጅነቱን ያመለክታል ደግሞ ይላል። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ይላል ቁጥር 17 ላይ። ደቀ መዛሙርቱ ይህን ትንቢት ማሰባቸው በጌታ ድርጊት ውስጥ የእግዚአብሔር ቃል ፍጻሜ ማየታቸውን ያሳያል። ይህም ጌታ ስለ እግዚአብሔር ክብር ያለውን ጥልቅ ፍቅርና ቅናት ይመሰክራል በማለት አፈወርቅ ይናገራል። አውግስጢኖስ የቤት ቅናት ይበላኛል ማለት በመቅደሱ ውስጥ የሚደረገውን ክፋት ሳይ ዝም ማለት አለመቻሉን ይገልጻል። እኛም ስለ ቤተ ክርስቲያን እንዲህ ያለ ቅናት ሊኖረን ይገባል በማለት አውግስጢኖስ ይመክረናል። ዮሐንስ በምዕራፍ 2 ቁጥር 18 ላይ ስለዚህ አይሁድ መልሰው ይህን ስለምታደርገው ምን ምልክት ታሳየናለህ ማለት ስልጣነ ምንድን ነው የሚል ጥያቄ ማለት ነው እንደጠየቁት ቁጥር 18 ላይ ይነግረናል። አፈወርቅ ለአባቱ ቤት ስላለው ቅናት ሊያደንቁት በተገባ ነበር አለ ማለት በመጽሐፋቸው የቤት ቅናት ይበላኛል
ተብሎ የተነገረውን የእውነት ቅናቱ ቢኖራቸው ያንን ባደነቁና ያ በተገባ ነበር አለ። እነርሱ ግን ድርጊቱን ለመቃወም ምልክት ጠየቁት አለ አፈወርቅ። እንዲህ ማለታቸው ይህን ለማድረግ ስልጣን እንዳለ በምን እናውቃለን ማለታቸው ነው አለ። ማለት ከካህናት ወገን ነህ ወይ ነው ጥያቄያቸው። አሁን የክህነት ወገን የካህናት ወገን ነህ አንተ፣ ከይሁዳ ወገን አይደለህ፣ ከሌዊ ወገን እንኳን ነህ፣ ቤተ መቅደሱን ለማንጻት ስልጣን አለህ፣ እንደዚህ ማለታቸው ነው። እንደዚህ ማለታቸው የስልጣን ጥያቄ ጠየቁት ማለት ነው። አፈወርቅ ግን እንዳለው ቅናት ቢኖራቸው ኑሮ ያንን ባደነቁ ነበረ። ወንጌላዊው በምዕራፍ 2 ቁጥር 19 ላይ ኢየሱስ መልሶ ይህን ቤተ መቅደስ አፍርሱት የሚሰጣቸው ምልክት ይህ ሆነ ማለት ነው። በሶስተኛው ቀን አነሳዋለሁ አላቸው። አውግስጢኖስ እኔ አነሳዋለሁ ማለቱን አስታውሱ። አብ ወልድን ያስነሳል ወይም ወልድን ራሱን ያስነሳል ብሎ ይጠይቃል። ሁለቱም እውነት ናቸው ማለት አብም ወልድን ያስነሳል፣ ወልድም ራሱን ያስነሳል። ምክንያቱም አብና ወልድ በአንድ መለኮታዊ ኃይል ይሰራሉና አንድ መለኮታዊ ኃይል አላቸውና በማለት ይናገራል አውግስጢኖስ። ቅዱስ ዮሐንስ አፈወርቅ እርሱን የጠየቁት አይነት ተራ ምልክት አልሰጣቸውም በማለት ይናገራል። እነርሱ የፈለጉት አይነት ምልክት ታምር አይነት ነገር አላደረገላቸውም። ይልቁንም ስለ ራሱ ሞትና ትንሣኤ የሚናገር ትንቢታዊ ምልክት ሰጣቸው በማለት ይናገራል። ወንጌላዊ በቁጥር 20 ላይ ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይታነጽ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት ይላል። አውግስጢኖስ አይሁድ የሚያስቡት ስለ ድንጋይ ህንጻዎች ብቻ ነበር አለ። ይሄ ስለ ድንጋዩ ህንጻስ እንዳላቸው ያስቡ ነበር። ይህ 46 ቁጥር ግን በሚስጥር አለ የጌታን ስጋዊ መዋቅር ወይም በማህፀን የቆየበትን የሰው ባህሪ የተዋሃደበትን ሚስጥር ያመለክታል። አያችሁ፣ ምክንያቱም ወረድ ብሎ ኮሜንት ሲያደርግ ቅዱስ ዮሐንስ እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር አለ አይደል? እነርሱም ይህ ቤተ መቅደስ 46 ዓመት ፈጀ ማለቱ 46 ወር የፈጀውን የጌታ ልደት ያ 40 ወር የፈጀውን ማለት ነው። አንድ ወንድ 9 ወር ከ5 ቀን እንደሚጸነስ ታውቃላችሁ። ይህ የሚወስደው በማፀን ውስጥ የሚወስደው ፕሮሰስ ወይም ሂደት ነው። አውግስጢኖስ እሱን ነው የሚለን። የጌታም ስጋ ቤተ መቅደሱ አለ የጌታ ቤተ መቅደስም 46 ቁጥር የሚያመለክተው በሚስጥር የጌታ ስጋዊ መዋቅር በማፀን የቆየበትን የሰውን ባህሪ ዘመን ነው በማለት ይናገራል። ቅዱስ ዮሐንስ ወንጌላዊ ቁጥር 21 ላይ እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር በማለት አብራርቷል። ታላቁ ቅዱስ ቄርሎስ ስጋውን ቤተ መቅደስ ብሎ ጠራው። ምክንያቱም እርሱ በባህሪው አምላክ ስለሆነ በዚያ ስጋ ውስጥ እንደ ቤተ መቅደስ ስለተዋሃደው ነው በማለት ይናገራል። ቁጥር 22 ላይ ዮሐንስ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጻሕፍትና ኢየሱስ የተናገረውን ቃል አመኑ በማለት ይናገራል። አፈወርቅ ትንሣኤው የቃላቱን እውነተኛነት አረጋገጠላቸው። ከዚያ በፊት ቃሉ ምስጢር ሆኖባቸው ነበርና ከትንሣኤ በኋላ ግን የመንፈስ ቅዱስን ብርሃን ተገልጦላቸው ስለነበር ተረዱት በማለት ይናገራል። ዮሐንስ ቁጥር 23 ላይ ዮሐንስ ወንጌል በ2:23 ላይ ማለት ነው በፋሲካም በዓል በኢየሩሳሌም ሳለ የሚያደርገውን ምልክት ባዩ ጊዜ ብዙ ሰዎች በሱ አመኑ አለ። አፈወርቅ ምን ይላል መሰላችሁ? እነዚህ ሰዎች ያመኑት በትምህርቱ ብቻ ሳይሆን ባዩትም ታምር ነበር አለ። ነገር ግን ማለት ያ ቤተ መቅደሱን ያጸዳበትን ታምር ማለት ነው። ነገር ግን እምነታቸው ገና ያልጸናና በጽኑ መሰረት ላይ ያልቆመ ነበር በማለት ይናገራል። ምንም በስሙ አመኑ ቢባሉ ብዙዎች አመኑ ቢባሉ እምነታቸው ያልጸናና በጽኑ መሰረት ላይ ያልቆመ ነበር ይላል አፈወርቅ። ለዛ ነው ቁጥር 24 እስከ 25 ላይ ወንጌላዊው በዮሐንስ ወንጌል በምዕራፍ 2 ላይ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበርና ራሱም አይተማመናባቸውም ነበር። በሰው ያለውን ያውቅ ነበርና ማንም ስለ ሰው እንዲመሰክርለት ያስፈልገውም ነበር በማለት ይናገራል ቅዱስ ዮሐንስ ወንጌላዊ። አፈወርቅ እርሱ የልብን የሚያውቅ አምላክ ስለሆነ በቃላቸው አምነናል የሚሉትን ሰዎች የልባቸውን መለወጥ አስቀድሞ ያውቅ ነበር አለ። ስለዚህ ራሱን ሚስጥሩን አልገለጸላቸውም፣ አይተማመንባቸውም ነበር ማለት ሚስጥሩን አልገለጸላቸውም ነበር ማለት ነበርና የወንጌል ቅዱስ አንድምታም እንደዛ እንደሚነግረን ማለት ነው። አውግስጢኖስ ፈጣሪ በስራው ውስጥ ያለውን ሁሉ ከስራው በተሻለ ያውቃል አለ። ጌታ በሰው ውስጥ ያለውን ለማወቅ ምስክር ያስፈልገው፣ ምክንያቱም እርሱ የነፍሳት መርማሪ ነውና ይላል። ለዛ ነው አንድምታ ወንጌላችንን እምቅድመ ይፍጥር ለአዳም የአምር ግብር በማለት የሚናገረው። አዳምን ከመፍጠሩ በፊት ስራውን ያውቅ ነበርና ይሄ ምንድነው ኦምኒሴንትነቱ ሁሉን አዋቂነቱ የእግዚአብሔር በእርግጥም ሁሉን አዋቂ ነው። ስለዚህ ክርስቶስ እርሱ አምላክ ስለሆነ
የሰሪያቸው ስለሆነ የሰራቸውን ሁሉንም የነፍሳት መርማሪ ስለሆነ እንዳለው አውግስጢኖስ የነፍሳትን ሁሉ መርማሪ በመሆኑ ሁሉንም ያውቃቸው ነበርና ልባቸውን ያውቃቸው ነበርና እንደሚሰቅሉት ያውቅ ነበርና ይሰቀል እንደሚሉ ያውቅ ነበርና አይተማመንባቸውም ነበር በማለት ቅዱስ ዮሐንስ ወንጌላዊ ይጽፍልናል ማለት ነው። ክፍል 2 የዮሐንስ ወንጌል ጥናታችን በዚህ ይጠናቀቃል። በክፍል 3 እስክንመለስ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ።